በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ ደስታ ሰላም ለእናንተ ይሁን። ውድ የተወደዳችሁና የተከበራችሁ የመርሐ ግብራችን ተካፋዮች እንደምን አላችሁ? እነሆ መንፈሳዊ ደስታ በሚል ርዕስ አጠር ያለ ስብከታዊ ስነ ጽሑፍ ይዘንላችሁ ብቅ ብለናል። ምንጭ ከድረገጽ የተወሰደ። በጥሞና ተከታተሉን ዘንድም በትህትና እንጠይቃለን። መንፈሳዊ ደስታ ውጤቱ ጽፍ ድርብ የሆነ ዘላለማዊ ደስታ ነው። ሐዋርያት ጌታን ባዩ ጊዜ ደስ አላቸው። እርሱም ሰላም ለእናንተ ይሁን፣ እንደገና አያችኋለሁ፣ ልባችሁንም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም በማለት ማንም የማይቀማቸው ደስታ መሆኑና ዘላለማዊ መሆኑን ነግሯቸዋል። ዮሐንስ 16 ከቁጥር 22፣ ዮሐንስ 20 ከቁጥር 20። ቅዱስ ጳውሎስም ሁልጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ በማለት ለሰው ልጆች የሚጠቅመውን ምክር ሰጥቷል። ፊልጵስዩስ 4 ከቁጥር 4። እመቤታችን ቅድስት ድንግል ማርያም ደግሞ የደስታን ታላቅነትና ዘላለማዊነት እንዲህ ስትል ትገልጻለች። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች። ሉቃስ 1 ከቁጥር 47። እመቤታችን ቅድስት ድንግል ማርያም ደስ የሚያሰኝ ድምጽና ምስጋና ትሰማ ነበር። ጌታን በጸነሰች ጊዜ ቅዱሳን መላእክት ማኅፀኗን ዓለም አድርገው ቅዱስ 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 እግዚአብሔር እያሉ በማኅፀኗ ሲያመሰግኑ ትሰማ ነበርና። አረጋዊ መንፈሳዊ ገጽ 25። ሌላው የወንጌል አስደሳችነት በእርቅና በንስሐ ኃጢአትን በማስወገድ የሚገኝ ደስታ ነው። ሰው ሁሉ ከኃጢአትና ከልዩ ልዩ መጥፎ ልምዶች በቃለ ወንጌል ነጻ ሲወጣ፣ በንስሐ ኃጢአትን ድል ሲነሳ፣ ይቅርታን ሲያገኝ እጅግ ደስ ይለዋል። ይህ ደስታ የጠፋው ልጅ ወደ አባቱ ቤት በመመለሱ የተደሰተው ደስታ ነው። ሉቃስ 15 ከቁጥር 24። ነቢዩ ዳዊት ምን እንዳለ እንመልከት። በሺሶ ጥርጨኝ ነጻለሁ፣ ከበረዶም ይልቅ ንጹሕ ሆናለሁ። ሐሴትንና ደስታን አሰማኝ፣ የጻድቃንን አጥንቶች ደስ ይበላቸው። መዝሙር 50 ከቁጥር 8። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ በማለት በተደጋጋሚ ተናግሯል። መዝሙር 121 ከቁጥር 1። ይህ ደስታ ሰው ሁሉ ከእግዚአብሔር ጋር ሲገናኝ ዘላለማዊ የሆነ ደስታ እንደሚያገኝ የሚገልጽ ነው። መጥምቁ ዮሐንስ ሙሽራ ያለችውን ሙሽራ ነው ቆሞ የሚሰማው። የሙሽራው ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የኔ ደስታ አሁን ተፈጸመች ብሏል። ዮሐንስ 3 ከቁጥር 29። ይህ ደስታ ከራስ ምኞት ነፃ የሆነ መንፈሳዊ ደስታ ነው። በወንጌል ትምህርት ሕዝቡን ከእግዚአብሔር ጋር አገናኝቷል። በልቅሶ የሚዘሩ በደስታ ያጭዳሉ። መዝሙር 125 ከቁጥር 5። በእግዚአብሔር ፍቃድ የሚሰሩ ከፍሬ የተነሳ ደስተኞች ናቸው። ቅዱስ ጳውሎስ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ሁለተኛ ቆሮንቶስ 6 ከቁጥር 10 ካለ በኋላ አሁን ከመከራዬ ስለእናንተ ደስ ይለኛል ብሎ እንደተናገረ፣ ከእግዚአብሔር ጋር በመሆን የሚዘራና የሚያጭድ አብረው ደስ ይላቸዋል። ዮሐንስ 4 ከቁጥር 36። ቅዱስ ወንጌል ደስ ከሚላቸው ጋር ደስ ይበላችሁ ይላልና። ሮሜ 12 ከቁጥር 15። እኛ በክርስቶስ አንድ አካል ነን። አንድ ሰው በቃለ ወንጌል ቢደሰት ሌሎችም ሰዎች ከእርሱ ጋርና በእርሱ ይደሰታሉ። በሰዎችም ደስታ መካፈል መልካም ምግባር ነውና። ሉቃስ 15 ከቁጥር 10። የኤልሳቤት ዘመዶችና ጎረቤቶች ለቅድስት ኤልሳቤት ጌታ ምሕረት እንዳደረገላት ሰምተው ከኤልሳቤት ጋር ደስ አላቸው። ሉቃስ 1 ከቁጥር 57። ቅዱስ ጳውሎስ በቃለ ወንጌል የተደሰቱትን ምዕመናን እንዲህ ሲል አመስግኗል። እነሆ እናንተ እኛንና ጌታን መሰላችሁ፣ በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችኋል። ለሌሎች ሰዎችም ሁሉ ምሳሌ ሆናችኋል።
የጌታችን ቃል ከናንተ ሰምተው ተምረዋልና ደግሞም በእግዚአብሔር ማመናችሁ በየአገሩ ተሰምቷል። አንደኛ ተሰሎንቄ 1 ከቁጥር 6 እስከ 10። ቅዱስ ጴጥሮስ አሁን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስን በመከራ ትመስሉት ዘንድ ደስ ይበላችሁ፣ ስለ ክርስቶስን ብትነቀፉ ብፁዓን ናችሁ በማለት የወንጌልን አስደሳችነትና ከመከራ ሁሉ እንደሚያወጣ አስገንዝቧል። አንደኛ ጴጥሮስ 4 ከቁጥር 13፣ የሐዋርያት ሥራ 5 ከቁጥር 41። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ ከሆነ ደስታ እንጂ መብልና መጠጥ አይደለምና በቃለ ወንጌል ለክርስቶስ የሚገዛ ግን እግዚአብሔርን ደስ የሚያሰኝና በሰውም ዘንድ የተመረጠ ነው። አሕዛብም የእግዚአብሔርን ቃል ሰምተው ደስ አላቸው። የእግዚአብሔር ቃል በየሀገሩ ተዳረሰ። መንፈስ ቅዱስ በደቀ መዛሙርቱ ላይ መላ፣ ደስም አላቸው። ሮሜ 14 ከቁጥር 17፣ የሐዋርያት ሥራ 13 ከቁጥር 52። ጌታን በፍቅሬ ኑሩ፣ ደስታዬን በእናንተ ይኖር ዘንድ ደስታችሁን ፍጹም ይሆን ዘንድ እንዳለ ደስታችን ፍጹም መሆኑን አረጋግጠናል። ነቢዩ ዳዊትም ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴትን ታደርጋለች። መዝሙር 33 ከቁጥር 9። የሰው ልጆች በክንፎች ጥላ ይታመናሉ፣ ከቤት ጥልም ይረካሉ። ከደስታህም ፈሳሽነት ታጠጣቸዋለህ፣ የሕይወት ምንጭ ካንተ ዘንድ ነውና። መዝሙር 34 ከቁጥር 8። የዋሆች ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል፣ ርስታቸውም ለዘላለም ነው ብሏል። መዝሙር 35 ከቁጥር 11። በመቀጠልም አቤቱ የፊት ብርሃን በላያችን ላይ ታወቀ፣ በልባችንም ደስታን ጨመርህ፣ ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። ባንተ የሚታመን ሁሉ ለዘላለም ደስ ይላቸዋል። መዝሙር 4 ከቁጥር 7፣ መዝሙር 5 ከቁጥር 11 በማለት ቅዱስ መጽሐፍ መንፈሳዊ አስደሳችነትን በተደጋጋሚ ገልጿል። መልአኩም እንዲህ አለ፣ እነሆ ለእናንተ ለሕዝቡ ሁሉ ደስ የሚያሰኝ ታላቅ የምስራች እነግራችኋለሁ፣ አትፍሩ። ሉቃስ 2 ከቁጥር 10። ሕዝቡም ሁሉ ቃለ ወንጌልን ሲሰሙ ፈጽሞ ደስ እንዳላቸው ቅዱስ ማርቆስ እንዲህ ሲል ጽፎልናል። ሕዝቡም ደስ ብሏቸው ያዳምጡ ነበር። ማርቆስ 12 ከቁጥር 37። ጌታችን መድኃኒታችን ኢየሱስ ክርስቶስም የወንጌልን አስደሳችነት ምድራዊና ጊዜያዊ ብቻ ለመሆኑን ለደቀ መዛሙርቱ እንዲህ ሲል አስረድቷል። ነገር ግን አጋንንት መናፍስት ስለተገዙላችሁ ደስ አይበላችሁ፣ ግን ስማችሁ በመንግስተ ሰማያት ስለተጻፈ ደስ ይበላችሁ። ሉቃስ 10 ከቁጥር 20። ሕገ ወንጌልን ጠብቀውና በታማኝነት የሚኖሩ ሁሉ ወደ ዘላለማዊ ደስታ እንደሚገቡ እንዲህ ሲል አስተምሯል። ጌታውም መልካም አንተ የታመንህ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ ሾሜሃለሁ፣ ወደ ጌታ ደስታ ግባ አለው። ማቴዎስ 25 ከቁጥር 21። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነና የከበረ ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን።